ሰላም ጤና ይስጥልን። አሉላ እባላለሁ። የግዕዝ ሰዓት ባለቤትና መስራች ነኝ። ዋች በጣም ኢንቱዚያስቲክ ነኝ። በጣም እወዳለሁ፣ አፍቃሪ ነኝ። በፓሽን ምክንያት የግዕዝ ዋችን መመስረት ችያለሁ። ግዕዝ 3000 ዓመትን ያስቆጠረ የቆየ የኢትዮጵያን ቋንቋ ነው። ሴሜቲክ ከሚባል የቋንቋ ምድብ ውስጥ ይመደባል። በአክሱም ዳይነስቲ ጊዜ እንደተጀመረ ይታወቃል፣ ወይም ይገመታል፣ ታሪክ ይናገራል እንደዛ። የግዕዝ ዋች ኢንዲጂነስ ከሚባሉ አፍሪካ ውስጥ ከሚገኙ ጥቂት ቋንቋዎች መካከል አንዱ ነው። የራሱ የሆነ የቁጥር ሲስተም አለው። እሱን ቁጥር ቤዝ በማድረግ የግዕዝ ዋችን መመስረት ችለናል ማለት ነው። አጼ ምኒልክ በዘመናዊቱ የኢትዮጵያ ግንባታ ውስጥ ትልቅ አስተዋጽኦ ከነበራቸው ነገስታት ወይም አጼዎች መካከል አንዱ ነው። መጀመሪያው ግዕዝ ሰዓት የተመሰረተው በአጼ ምኒልክ ዘመን ነበረ። በ1893 ዓመተ ምህረት ለፈረንሳይ ሌሜሲዮን ለሚባል ለኢትዮጵያ ባልደረባ ለነበረ በባቡር ግንባታ ቴምብር ህትመት እንደ ጃንደረባ ሆኖ ያገለገለ በስጦታ የተበረከተ ሰዓት ነበረ። አቱ ፖኬት ዋች ነበረ። በ18 ካራት ወርቅ የተለበጠ የግርማዊነታቸው ሎጎ ያረፈበት በነጭ ባክግራውንድ በብሉ ዲያል የግዕዝ ቁጥሮች የሰፈረ ነበረ። እንደ ባለውለታነት የተበረከተው የመጀመሪያው የግዕዝ ሰዓት እሱ ነበረ። የግዕዝ ሰዓትን መስራት ከጀመርኩ 8 ዓመታትን አስቆጥሬያለሁ። የመጀመሪያው የግዕዝ ሰዓት ያው መመስረት የአጼ ምኒልክ ታሪክ መሰረታዊ ምክንያት ቢሆንም አገራት የራሳቸውን ታሪክ የራሳቸውን ቋንቋ በተለያየ መልኩ ያስተዋውቃሉ። ለምሳሌ በአረብ ቁጥር የተሰሩ የአረቢያን ሰዓቶች እናገኛለን። በሮማን ናምበር፣ ግሪኮች፣ ፐርሺያን። እኛም ኢትዮጵያን ራሳችንን የሚወክል አንድ የሰዓት ሪፕሬዘንቴሽን ያስፈልጋል ብዬ አምን ነበር። የግዕዝ ሰዓት ለቀጣይ 5 ዓመታት በዓለም አቀፍ የሰዓት ገበያ ውስጥ ኢትዮጵያን ወክሎ የሚወዳደር ማንነትን የሚገልጽ ካልቸራችን፣ ባህላችን የሚገልጽ እንዲሆን ምኞታችን ነው። ከዛም በተጨማሪ ሙዚቃችን፣ እምነታችን፣ አለባበሳችን፣ አመጋገባችን፣ የዕለት ውሎችንን የምንገልጽባቸው የራሳችን የሆኑ እሴት አሉ። ከእነሱ ጋር ኮላብሬት በማድረግ አዳዲስ አይዲያዎችን በመፍጠር በሰዓቶቻችን መግለጽ እንፈልጋለን። ሀገራችን ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል አንዱ ቡና ነው። ኢትዮጵያን ከቴስትን ባለሻገር መሰባሰቢያ፣ መጫወቻ፣ የቤተሰብ ፍቅር መግለጫ ነው። የራሳችን የሆነ የቡና ያፈላል ሲስተምም አለን። ረዥም የሆነ ፕሮሰስ ያለው ከዛም በስም እስከ 3 ድረስ ከዛም ባለፈ እርቅ መፍጠሪያ፣ እንግዳ ቤት ሲመጣ የሚጋበዘው የመጀመሪያው ነገር የኢትዮጵያ ቡና ነው። ቡና ለኛ ለኢትዮጵያን ከጣዕም ባሻገር ነው። የኛ የኢትዮጵያን የቡና አፈላል ስርዓታችን የራሱን የቻለ ፕሮሰስ እና ስቴፕ ያለው ነው። ይህንን ፕሮሰስ እስኪ ልጋብዛችሁ። የኢትዮጵያ የቡና አፈላል ስርዓት ራሱን የቻለ ወግና ባህል ያለው ነው። ረጅም ያፈላል ሂደት አለው። ይህም ዘመድ አዝማድ፣ ጓደኛና ጎረቤት አብሮ ጊዜ እንዲያሳልፍ እድል ይሰጣል። ቡና በኢትዮጵያን ባህል ውስጥ ከትኩስ መጠጥ ያለፈ የቴራፒ ጊዜያችንም ነው። በመጀመሪያ ቄጤማ እንጎዘጉዛለን። እናም ለቡና ስርዓቱ የሚያስፈልገው ቁሳቁሶች እናስተካክላለን። ምድጃ፣ በመቀጠልም እሳት በምድጃ እናያይዛለን። ከዛም ጥሬ የቡና ፍሬ በእጅ ይታጠባል። ማንከሽከሻ፣ ቀጥሎም ቡና በማንከሽከሻ ይቆላል። ሙቀጫና ዘነዘና፣ የተቆላው ቡና በሙቀጫና ዘነዘና በእጅ ይወቀጣል። ጀበና፣ በመቀጠልም የቡናው ዱቄት ከውሃ ጋር ተቀላቅሎ የከሰል ምድጃ ላይ በጀበና ይጣዳል። ቡናው ሲፈላ እንዲሰክን ይወርዳል። ሲኒ፣ የሰከነው ቡና ወደ ሲኒ በጥንቃቄ ይከታል። ጤና አዳም፣ በጣም የጤና አዳምን ቅጠል በቡናችን ውስጥ ጨምረን ለወዳጃችን በክብር እንሰጣለን። እጣን፣ ከዛም እጣን በማጨስ ቆንጆ እይታና ድባብ እንፈጥራለን። መሶብ፣ ከቡናው ጋር አብሮ የቡና ቁርስ ይቀርባል። የኢትዮጵያን ባህላዊ የቡና ስርዓት ይህንን ይመስላል። የግዕዝ ቋንቋንና የኢትዮጵያን የቡና አፈላል ሴሬሞኒን መርጃ ያደረገ ግዕዝ ኮፊ የሚል አዲስ ብራንድ ይዘን ቀርበናል። እባካችሁ ተመልከቱልን። አለን ብለን አው ወይ ተደብቃ ዜማው ሲካል የምን ጥበቅ ዜማው የምን ጥበቅ ዜማው